ይሄን በእናትህ ሀብት ነው በእናትህ ቃል ተረጋጊ ዋናው ቁም ነገሩ በሰላም መድረስሽ አልገባህም ችግሩ ሳይባባስ መድረስ አለብኝ በእናትህ ትንሽ ፈጠን እናድርገው በቃ ያዘው ይሄን እዚህ ጋር ያዘው እሺ ቢያንስ ወደ ውስጥ ላስገባሽ ወይኔ ይቅርታ ባዬ ምን ነው ልጄ በኩለ ሌሊት አሁን እኮ ነበርኩኝ እቃ ልገዛ ወጥቼ ነው ባዬ አቤል ጋር ብደውል ስልኩ አልሰራም አለኝ ምን ሆናችሁ ነው ደህናም አይደላችሁ አረ ሰላም ነን አቤል ፊልድ ክፍለ ሀገር ነው ለዛ ይሆናል ስልኩን ቢያለሽ በሰላም ከሆነ ይሁን በቃ ነይ እንግባ ባዬ ነይ ትዝታሽ ለኔ ትዝታዬ ላንቺ አቤል ወዴት እየሄድክ ነው እየለየልህ ነው ጆርጅ እባክህ ልጠጣበት ተወኝ እንዴት ነው የምተው ስራው እንደሆነ ትተዋል ቢሮ አትገባ ውሎ አዳር ብርጭቆ ውስጥ ነው ቆይ ምንድነው ከባለቤት ጋር የተፈጠረ ችግር አለ አረ ሰላም ነን ሰላም ታዲያ ይሄ ባህሪ ከየት መጣ በእናትህ ጆርጅ ተወኝ አትነካከኝ እተውሃለሁ ግን ለጊዜው ነው በደስታ እንደበርድ የዛጌ ለጻፊዋ ትላንት አይታችሁ ኢሜል እንደደረጉ ነግሬያት ነበር ከሰዓት ቢሮ እንዳልገባ ነገረች አዎ ትንሽ ጉዳይ ነበረችኝ ወጥቼ ነበር ለምን አታነሱ ቶ በኋላ አወራታለሁ ሄኒ ምን ለማድረግ እየሞከርክ ነው ምኑን ለስራችን የቀድሞ ፍቅረኛን አድቫይዘር አድርጎ መቅጠሩ ለምን አስፈለገ አልገባኝም ቃል ጎበዝ ባለሙያ መሆኗን ሀገር ምድሩ የተመሰከረላት ናት አልመሰለኝም ፍቅርን ለማደስ እየሞከርክ ነው እንዴ ቃል መተሻል እንዴ ሰላም ቃል ሰላም ጆ በኋላ እናወራለን ሄኒ ቁጭ በይ መልሱን ግን አልመለስክለትም ደስ አይልም ቤብ በጣም እንጂ በሉ ደህና ደሩ እኔ ልተኛ ነው እሺ ደህና ደር ያባዬ